የሪፍሌክሶሎጂ ጥቅም ለእግር ህመም፣ ለወገብ ህመም፣ ለጀርባ ላይ ላለ ህመም፣ ለዩሪክ አሲድ እና ለላክቲክ አሲድ፣ ከስኳር ጋር፣ ከግፊት ጋር፣ ከስትሮክ ወይንም ከነርቭ ችግር ጋር ውስጥ ቆሞ በመዋል የሚመጡ ችግሮች አሉ። ይሄ ግርማሻ ምንም አይነት የጎንዮሽ ችግር የለውም። በማንኛውም እድሜ ክልል ያሉ መጠቀም ይችላሉ። በተለየ ቤት ውስጥ ለሚውሉ ለእናት አባት ይህንን መስጠት ማለት እጅግ ጤና መስጠት ማለት ነው። ምክንያቱም ነርቭን ከማነቃቃት በላይ አልፎ ይሄ እግራቸው ላይ ቁጭ አድርገው የሚሰሩት ራሱ ከጉልበት ጀምሮ ራሱን የቻለ ኤክሰርሳይዝ የቁም ብስክሌት እንደመንዳት ነው የሚቆጠረው። ለእናት ለአባት ጡረታ የወጡ ሰዎች ምንድነው የሚሆኑት? ቤት ውስጥ መሰብሰብ ይጀምራሉ። ማንኛውም ሰው ልክ ስፖርት እንደመስራት በመስራት ነርቮቹን በማነቃቃት ጤናውን እንዲያገኝ የሚጠቅም መሳሪያ ነው። ማታ ማታ ከመተኛቴ በፊት ለሁለት ደቂቃ ሁለቱንም እግሮች በማለዋወጥ ማነቃቂያውን እንቅስቃሴ ካደረግን በኋላ በነበረኝ በተለይ እግሬ አንዳንድ የመቀዝቀዝ ስሜቶችና የመቆንጠጥ እንዲህ አይነት ነገሮች ስሜቶች ነበሩኝ። ነርቭ ማነቃቂያ ከጀመርኩ በኋላ እነኛ ስሜቶች ቀስ እያሉ ለቀዋል።